በጓደኛችሁ ከተጎዳችሁ ማለት ነው ያ ጓደኛ ደግሞ ምንም ነገር እንዳላጠፋ ኤክስኪውዝ የሚያደርግ ከሆነ ራሱን ዲፌንድ የሚያደርግ ከሆነ ማለት ነው ልንገራችሁ ያ ጓደኛ ቼክ ማድረግ አለባችሁ። ልባችሁ ውስጥ ጉዳት እየተሰማችሁ ከሆነ ሄዳችሁ ከነገራችሁት ያ ሰው ማለት ነው ስቲል ይቅርታ ሳይጠይቅ ዝም ብሎ ምን እንዴት እንዳላጠፋ እንደተሳሳታችሁ የእናንተ ችግር እንደሆነ አስመስሎ ሊነግራችሁ ሊገልጽላችሁ የሚሞክር ሰው የእናንተ ጓደኛ አይደለም። ልንገራችሁ ልባችሁ ላይ ያለው ጉዳት የተፈጠረው በሆነ ምክንያት ነው። እናንተ መጎዳት ፈልጋችሁ አይደለም፣ መጨቃጨቅ ፈልጋችሁ አይደለም። ልባችሁ የሆነ ምክንያት አለ ልባችሁ ውስጥ ያ ጉዳት እንዲኖር ያደረገው ማለት ነው። ከዛ እሱን ጓደኛ ሄዳችሁ ይህ ጉዳት እየተሰማኝ ነው፣ ያረግሽው ነገር አልተመቸኝም፣ ያረከው ነገር አልተመቸኝም ስትሉ ማለት ነው እንዴት እንዳላጠፉ የሚገልጹላችሁ ኤክስፕሌን የሚያደርጉላችሁ ከሆነ እነዚህ ሰዎች ማለት ነው ማኒፑሌት እያደረጓችሁ ነው። በአጠቃላይ ማኒፑሌት እያደረጓችሁ ነው። ውስጣችሁ ላይ የሚሰማችሁ ስቃይ ማለት ነው የእናንተ ችግር እንደሆነ እየነገሯችሁ ነው፣ ከየትም የእነሱ ጥፋት እንዳልሆነ ገባችሁ? ስለዚህ እንደዚህ አይነት ጓደኛ ካላችሁ ማለት ነው ወዲያውኑ መናገር አለባችሁ። ኖ what I'm feeling ውስጤ ላይ እየተሰማኝ ያለው ጉዳት ትክክል ነው። ይህ ጉዳት እየመጣው ደግሞ አንቺ ባደረግሽው አንተ ባደረግከው ነገር ነው። ስለዚህ I'm going to hold you accountable። ሁላችሁም ዝም ብላችሁ ያ ሰው ላለማስቀየም ላለማጨናነቅ እያላችሁ ራሳችሁን አትጉዱ፣ አትደበቁ፣ ተናገሩ ወዲያውን እዛው